በቃ በረከት ተረጋጋውን እኮ በቃ ደህና ሆኗል። እንደሱን ብለህ እና አሁን እኮ ደህና ነው ተብለን አይደለም? እሺ ሞቶ ቢሆንስ? አንተ ምን ነው የምታስበው? በቃ ረጋ በል። ቆይሽ አይደለም ግን በረከት እያወራ ነገር አለ ማታ ምን ሆኖ ነው? እሺ ምን ሆንኩኝ ነው? እኔ ምንም ነገር አላወራኝም። ብቻ ግን ከፍቅረኛው ጋር ሲያወሩ ነበር፣ ተጣልተው ነበር። በዛ ምክንያት ይሆን እንዴ? እኔ እንጃ ብቻ ግራ ያጋባል። ትናንትና ነው እንደዛ የሆኑት? አዎ ማታ ሲያወሩ ነበር። በዳጊ ምክንያት ነው እንዳለ ነው አውርተዋል። ፍቅረኛው ጋር ነው እሱ ምክንያትማ አይሆንም። እሺ ቆይ ሰው ምን እንደከማ አስተሳሰብ ነው ደርሶ ዝም ብሎ ይጠነቃል አይደለም? በረከት ግን ማለት በምን ምክንያት ነው ግን እንደዚህ ሆነ? የሰማው ነገር አለ ማታ ምናምን ከነገረህ ምናልባት? አረ የነገረኝ ነገር የለም። ብቻ ከፍቅረኛው ጋር ሲያወራ ነበር እና ሰላም አልነበሩም እንዴ? እንጃ በቃ እሷ የምትለው አይሰማኝም። እሱ ግን እኔን ጥለሽ የምታገቢ ምናምን እያላት ነበር። እና በዛ ምክንያት ይሆን እንዴ? እንዴ በጣም እየተጨቃጨቁ ነው ነበር። ማታ ነው እንደዛ የተባባሉት? አዎ አልገባኝም። ማለት እኔን ጥለሽ የምታገቢ ማለት ከዚህ በፊት ተሰውሩ ሰምተሃል? እንዴ ብቻ እንደዛ ሲላት ነው የሰማው። ብዙ ነገር እያወሩ ነበር። እሺ ለአንተ ምን ሆነ ነው ስትለው ምን ያህል? ምንም አልሆንኩም ነው ያለኝ። እሺ በዚህ ምክንያት ነው ማለት ነው? ድረስ ሲነቃ እንዳይቆይ በቃ ነው እጅንታው ቱ በቃ አንተም ብለህ ቆቆውን ይረፍበት ለሱ። በቃ ሽረጋ በልሽ። አሁን በቃ ተሽሎታል። በቃ ትንሽ ቆይተን እኮ እንትን ይላል። እና እንዴት እንደዚህ ስላለችው ብቻ ይታነቃል እንዴ? ልምጣ ምናምን ስትለው አልነበር እንዴ እሷስ? እኔ ግን ሲመስልኝ በዳጊ ምክንያት እንደሆነ። አረ ጭራሽ በዳጊ ምክንያት ነው አይሆንም። አረ መቅደስ እንዴት እኮ እንደሆነ ስላላየሽ ጀምርሷ እንዴት ነው በዳጊ ምክንያት ነው? ጥሩ ሙር ላይ አልነበሩም። ዙሮ ግን ሲነቃሱን እንጠይቀዋለን። እንኳን ፈጣሪ ያለንን እንጂ ከዚህ በኋላ ችግር የለውም። ከዳጊ ጋር ብዙ ነገር ተነጋግረዋል እንዴ? አዎ ተነጋግረዋል። በእናትህ ተማተው ሁላ ነበር። ቪዲዮ ላይ ያያችሁ ዳጊ ነው የመጣት? ምን ብሎ ነው? ቆይ የሆነ ነገር ሳይላትም አንሶ አይነካትም። በቃ ስለ ቻናሉ ጉዳይ አንዳንድ ነገር እያወራ ነበር። ከዛ በኋላ ስሜታዊ ያደረገችው መታት እዛ ደማች። የምር የሆነ ነገር ተናግረው ነው እንጂ ሰድቧል ካለ ምክንያት አይመታትም አብርሃም። አዎ ማይሆን ንግግር ነው ስትናገር የነበረው። ምን ብሎ ነው? ምን ያላለችው አለ? አንተ ደሃ በእኔ ገንዘብ ነው የምትንቀሳቀሰው። ብቻ ብዙ ገንዘቧን ተመክታ በጣም ብዙ ነገር የሳይኮ ነገር ነው ያደረሰች። ዳጊ ናት እንደዛ ያለችው? እኔም ሁላ ልትመታኝ እየቃጣችኝ ነበር። ያለ ብሩን ሲቀበል እጁን በቆረጥ ነው። ይሄ ይመጣል ብሎ አስቦ ነው በረከት ያያታይል ገና ባችን እዳዋን እኮ ተመከታል እንደምን ተጠባረረብ። ጀምር ከዚህ በኋላ የፈለገው ቻናሉን ከፈለግ ትውሰዱ። ምን እሷ እንደሚያረጋት ምንድነው ነው? ብር አይታጠቅ ሆነ እንጂ ችግር ነው። ከዚህ በኋላ አንዱ ላፋችን አፋን ራሱን ተከፍትብን አልፈቅድላትም። ጀምር አብርሽም እኔ ሲመስለኝ በሷ ምክንያት ነው እንደዚህ ሆነ። ሌላ ምን በፍቅረኛው ማመጣለው ተባብሎ አልነበር? ከዚህ በፊት ሰምቷል ነበር ወይ? ለምን እሷስ እንደዚህ ንግግር ትናገራለች? እናቅላታለሁ። ገንዘብ አላቂ ነገር እኮ ነው። ነገ የማይጠፋ መስሏት። በቃ አሁን ተውት። ዋናው ደህና መሆኑ ነው አይደለም? ቤኪም ተረጋጋ። ዋለ በረከት ቆይ ምን ሆነ ነው? ምንድነው የሆነው? ምን አገባሽ? ያገባሻ? ምን ማለት ነው? እሱ ደግሞ ምንድነው የሆነው? ደህና ነው? ባንቺ ድምነካ የለም አብርሽ። ምን ለማለት እየፈለክ ነው? ማለት ያንተን ዘተተው ምን ሆነ ነው? እሺ ምንድነው የሆነው? ምን ማለት ነው? ዋለ ምንድነው የሆነው? አብርሽ ሰተት ብለሽ ስትመጪ ግን አታፍሪ? ትንሽ አይሰማሽም? ምን ለማለት እየሞከርክ ነው?
ምን ማለት ነው? እሱ ደግሞ አብርሽ እንደውም በአንቺ ምክንያት ነው ታንቆሽ እዚህ የተኛው ዛሬ። ምን በአንቺ ምክንያት ታንቆ? እና ታዲያ ባለፈው እንደዚህ ያን ታክል ነገር እንዴት ነው ያልሽው? ንገሪኝ እስኪ። ይሄ ነገር ይመጣል ብለሽ ቅድሚያ ማሰብ ነበረብሽ። ገባሽ? ደስ አለሽ አሁን? ለምንድን ነው ደስ የሚለኝ? አንተ ብቻ ነህ እንዴ የምታስብለት የሚመስልህ? እሺ አሁን እንዴት ነው? ይለቃቂ ታስቢለታለሽ ደግሞ አይደል? ታስቢለታለሽ ማለት ነው ለአብርሽ? ምንድን ነው ያደረኩት? አሁን ለማንኛውም ምን አሉት? እረፍት ያስፈልገዋል ተብሏል። ስለዚህ ውጭ ሂጂ በቃ እኔ አብሬው እሆናለሁ። ያስመሰልሽ ምን አይመስልሽ? ምንድን ነው የምትናገረው? በረከት ማለት ደግሞ ስሜን አትር ስሜዳይ እንደዚህ ያለሽ እኔ ሁሉ ነገር ይፈጠራል ብዬ አላሰብኩም። ደግሞ እሱ ያደረገውን ሳይታችሁት የለ እንዴ? ቆይ ለምንድን ነው በእኔ ብቻ የምትፈርዱ? ቆይ ሻንቲ ምንድን ነው ድሀ ምናምን ያልሽ የምትሰድ? በረከት ፈቃት ወልጅ እኮ ተኝቷል። እውነቱን ነው፣ ምንም አይደለም። አንቺ ነገር ይመጣል ብለሽ እንጂ ብራት ታስቢ። በቃ ሻው ልጅ እኛ አለን ውጭ በቃ ሂጂ። ለምንድን ነው የምወጣው? አልወጣም። እሺ ምን ማለት ነው? በቃ ድምፅ ቀንሱ። ልጅ እኮ ተኝቶ ነው ያለው። በቃ ተውት። ዳጊ መጀመር ነበር ቀድመሽ ማሰብ የነበረብሽ ይሄን ነገር። ስለዚህ አሁን አትረብሹ። በቃ ሂጂ። ዶክተሮቹ ምን አሉ? ደህና ነው። አገባሽም በቃ ሂጂ። በቃ ምን አገባሽ? እንስራራ ሂጂ ተባልሻል። በቃ ሂጂልን። በረከት በእናትህ ይሄን ንግግር ይሄን እንደሆነ በቃ ይሰጥሻል። በቃ ብርሽን በለሽ ነው አይመጣ። እኔ አሁን መች ብር ጠየቅኩኝ? በቃ ሂጂ ነው ወይ በሳም ወይ ምን ይሆንሽ ነው? በረከት በእናትህ ትንሽ ተረጋጋ። አሁን የተሰማት እኮ ነው የምትመስል። በእናትህ አሁን እውነት አንቺ አብርሃም መታነቅ እንድትጸጽቶሽ ነው? ምን ለማለት ፈልገህ ነው? ዋለ በእናትህ አሙሳል። ሌላ ጭቅጭቅ አንፍጠር። ዝም ብለህ ሌላ ጭቅጭቅ ሳይሆን ብር ፈልገሽ ነው? በቃ አብርሃም ሲነሳ እሱ ይሰጥሻል። ኧረ እባክህ ዝም በል። ስለምን ብር ነው የምታወራው? ራስሽ ነሽ ይሄን ነገር እንድንል የምታስገድጅ። እኔ አሞት ሆስፒታል ገብቷል ሲሉኝ ነው የመጣሁት። ሌላ ነገር አትቀባጥር እንዳስበሽ። በቃ እሺ አሁን እኛ በቃ አሁን ካብርሽ እኛ አለን አይደል? በቃ ሂጂ ነው ዳይ ምን ትጠብቂያለሽ? ሂጂልና ዋለ በእናትህ ዝም በለኝ። ያስመሰልሽ ነው? በቃ ሂጂ። ለምን ነው ማስመስለው? አንተ ብቻ ነው የምታስብለት? ሌላ ተረጋጊው። ምን ለማለት ነው? የሱ ነገር ትታስቢለት ያን ነገር ትናገሪ ነበር ምናምን እያልሽ ነው ሞራሉን እየነካሽ። በቃ በሰዓቱ እሱም የማይሆን ነገር አድርጓል። እሱስ መቶኝ እስከ መድማት አልደረስኩም። የሆነ ነገር ይመጣሽ ነበር። በቃ ታሞ በተኛበት እንደወቅሱ አታድርገኝ። እኔ ደህንነቱን ለመጠየቅ ነው የመጣሁት። ሌላ ነገር አትቀባጠር። 40 ሺህ ብርሽን ፈልገሽ እንደውን ይሰጥሻል። እዚህ በቃ ደህንነቱን ጠይቀሽ ፈልገሽ ከሆነ በቃ ታይ ትንሽን ቀንሽና ማውራት ትችያለሽ። ስለዚህ ሌላቱን ልትናገሪኝ እየሞከርሽ ነው? እኔ ዳግ ልናገርሽ እየሞከርኩ አይደለም። የታመመ ሰው አለ ድምፅ ቀንሱ ነው ያልኩት። ደግሞ በዚህ ሰዓት ምን መከራከር አያስፈልግም። በቃ ዝም በል እናንተ። ዝም አልኳራ ገና ደም ነው ማስለቅሰው እያልሽ ነበር አይደል? ደስ አለሽ አሁን? በቃ በረከት ዝም በል እናንተ። ይሁን ንግግር ካንተ ነው የሚወጣ፣ ግን ካንተ እንደበት ነው። አንቺ እንደበት ያንስ ይወጣል። ምን ማለት ነው? አሁን በቃ ሂጂ ደም በቃ። ለምንድን ነው ጥዬው የምሄደው? እኛ ለኔ በቃ እኛ ወንድም አለ ጓደኞች አሉ። በቃ ሂጂ አንቺ። ምን ቤት ነሽ አንቺ? ጥዬውማ አልሄድም። አንድና አንድ ሳላይ ምን ነው ጓደኛ ነሽ? ምን ነሽ አንቺ? ንገሪኝ እስኪ። በረከት በእግዚአብሔር ዝም በል በቃ። አሁን ሂጂ በቃ። ዳጊ ምን ትጠብቂያለሽ? ሂጂ እስኪ። ለምንድን ነው የምሄደው? ጥዬው አልሄድም። ምን ማለት ነው? አብርሃም ጋር ሲነቃ አንቺን እዚህ ካየሽ ሌላ ነገር የሚፈጠረው በቃ። ቤት ልትጠይቀው አይደል የመጣች? ጠይቀው ተዋት። ነግረስ ያልገባሽ ነገር አለ። እሱማ ልክ ነህ። ነገር ግን በቃ ተዋት። ምንም አንተዋት ነው። እዚህ ጋር ችግር ልትፈጥር ነው። ልንገርሽ በቃ ሂጂ በቃ። አትቀስቅሽ። ስሚ ዳጊ በፈጠረሽ ልለምንሽ። አብርሃም አሁን ከነቃ ሌላ ነገር ነው በቃ የሚያስበው አንቺን ሲል። በቃ ሂጂና ዶርም በቃ መጣሽ ይነቃ። ወይ ቀን የፈለገውን ይበለኝ። እሺ እለዋለሁ። ከበሽታው ላይ ሌላ እንትን ግራ አትደረግበት። አሁን ብቻ ለና ቦነስ አብርሽ ነቃ። አብርሽ ታዩ በቃ ዶክተር ልጥራ አይቷት እኮ ነው የዞረ። በቃ ሂጂ ዳጊ በቃ በፈጠረሽ አምላክ በፈጠረሽ በእናታችሁ ተውኝ። እኔ ጥዬው አልሄድም ዋለ በቃ ተዋት። አብርሽ ደህና ነህ? በፈጠረሽ በእናትህ ዋለ ተወኝ። እኔ ሳይነቃ የትም አልሄድም። ቅስቅስ ማለት አብርሃም ከነቃ ደግሞ ባለፈው ነገር ደግሞ እንትን ስላለ በእናትሽ ሌላ ነገር ነው የሚያስብ። ከበሽታው ላይ ሌላ በሽታ መደረብ እሺ እንጂ እኔ የፈለገውን ይበለኝ። እኔ እችላለሁ። በእናትህ ዋለ ምንም መፍትሄ ላይ መጣ ጭቅጭቅ እያመጣችሁ ስለሆነ ተዋት። አብርሽ ካያት ሌላ ነገር ነው የሚፈጠር። መቅደስ በቃ ሲነቃ ትሄዳለች። ዳይ በቃ ሂጂና ትመጫለሽ። ዶርም አልኩሽ። በቃ ተረጅንኛ ነው ዋለ በእናትህ ዝም በለኝ። በመድኃኒዓለም
ቆይ ሁላ ነገር እንደሚመጣ አታውቂም ነበር? ታውቂ ነበር ግጥም አድርገሽ። ምንድነው የምትለኝ? እኔ ነገሮቹን አስቤባቸው ነው እንዴ ተናገርኩት? ኧረ እባክሽ አንቺ እንደልብሽ አንቺ ተናገሪ ይናገራል። በቃ ምንድነው የምትለኝ? ይልቅስ እየጮህክበት ነው። ዝም ብለን እንጠብቀው። የኔ ከመጮህ ይልቅ ያንቺ እዚህ ቆሞ ማየቱ ነው አብርሃም በጣም የሚጎዳው። ስለዚህ ሂጂ በቃ እቺ ከተባልሽ መሄድ ነው። ሰው ሲጠላሽ አታውቂም። በቃ አትምጭብን፣ ከህይወታችን ውጭ። በቃ አንተ ልትጠላኝ ትችላለህ፣ እኔ ግን ሳይነቃ የትም አልሄድም። እሺ በቃ ሂጂ። ልናይልሽ ማለት ነው። ቻናሉን ሆነ ይሰጥሻል። በቃ አልሄድም። በቃ ውጭ ልንጂ ዋለ በቃ ታል ልጠይቀው ማለት አይደለ? እቺ ልጠይቅ አይደለም። አሁን ነገር በስቺ እርግጠኛ ብር ፈልገሽ ነው የመጣሽ። በቃ ብር ፈልገች ምን ፈልገች በቃ ተዋት። ለመጠየቅ እስከመጣ ድረስ ዝም እንበል። ትሄድልን በቃ እኛ ብር የለንም። በቃ አብርሃም ስነቃ ይሰጥሻል ብርሽ። ኧረ ዋለ ብር አትበልብኝ። በቃ ለሱ ብታስብ ለኮነ እንደዛ አትጩህ። ሰው እኮ ነው የሚመስል እዚህ ቆማ አስተያየት መቅደስ ሰው አይደለች። ዝም በልሽ እቺ ሰው መሰለች። እንደዛ ተንበርክ ኧረ በማርያም ዝም በል። አሁን ልንጨቀጨቅ የለም የመጣነው። ስለዚህ ሁላችንም ዝም እንበል። ሌላው ውጭ ይደርሳል። አስመሳይ ስትታይ ሰው ነው ያን ተንበርኩ ስለምልሽ ምን ነው በማርያም ዝም በል። ስለምታናድድ እኮ ነው መቅደስ። በቃ እሺ ታናድዳለች። እዚህ ጋር ሌላ ችግር አንፍጠር። ባንቺ ጨቃጨቃት ነው አንቺ ልክሽን ነው ማለት አራሽ ብር ብለሽ ማን ስለብር አወራሽ እንጂ ስንት ነው ስትመጻደቂብን የነበረ ነገር እንጂ ምንድነው ዛሬ ማሰማው? በቀለሱ ተሰጥተው ዝም ባንቺ ዝም በዳጊ አንቺ ጤነኛ ተመልካች እነሱ እኮ ጥሩ ስሜት ውስጥ ስላልሆኑ ስለተናደዱ ነው። ማለት በኖረኝና ፍንጫሽ ላይ በወረወርኩሽ አንድ ቀን ግን እንደምትተማመኝበት ሀብት ግን እንደሚጠፋ ወቂሽ። በቾድ መልካም ወለታ ስለሰው በችንገላታ አብሽ ከሌለ ማናለደጂ ካያደሙ ሌላ ነገር ነው የሚፈጠረው። በረከትን ይሄን ክለሱ ክፍልኝ በጣም ከምትተነረብ አታናገኝ። እስኪ ያረግሽው ነገር ዞር ብለሽ ማሰባጥቶሽ እኛ እንድንነግርሽ የምትፈልጊ አንዴ በመንገድ አንዴ ቤት እንትን እያልሽ እየደወልሽ እየጠራሽ ምን ነበር ስትይው የነበረ? ምን ነበር አይምሮ የሚነካ ንግግር ስትናገሪው አልነበር? እሺ በቃ አሁን ሌላ ጭቅጭቅ አትፍጠር በእናትህ ባለ ውጭ ላይ እንነጋገራለን። እስኪ በሰላም እሱ መጀመሪያ ከዚህ ይውጣ። አንቺ እያለሽ መቼም አይወጣምሽ፣ መቼም ሰላም አይሆንም ማለት እሺ ጥርግ ብለሽ ውጭ በቃ ከህይወታችን አንፈልግሽ። እሺ ትወጣለች። እሺ ለአሁኑ ዝም በል። አሁን ሁላ ነገር አድርገን በቃ ምን ጣረቅሽ ምናምን የመሰለሽ አይ አንቺ ደግሞ ሰው መስራት ነበር። በቃ እኛ እንትን ነበር። ለማንኛውም እየረበሽኝ ነው ሌላ ታከለ። እሺ ቤተሰብ እንግዲህ የሆነውን ነገር አይታችኋል። አብርሽ ትንሽ ለምን ምክንያት እንደሆነ አናውቅም። ያው ማለት ነገሮች ግልጽ ናቸው። ምክንያቱም ከአቅሙ በላይ ስለሆኑበት ነው። አንዳንድ በህይወታችን አረም የሆኑ ሰዎች አሉ። ግን ቤተሰብ በቃ እየተከታተልን የአብርሽን ደህንነት እናሳውቃችኋለን። አሁን ላይ በቃ እስከሚነቃኛም እየጠበቅን ነው። ጭንቀታችን እንደሚገባኝ እናውቃለን። እናንተም እንደምትጨነቁ እናውቃለን። ግን ምክንያቱ ምን እንደሆነ እንዳወቅን እናሳውቃችኋለን። ቤተሰብ ሰላም ሁኑልን። እንወዳችኋለን። አብርሽ ተርፎልናል። አሁን ደህና ነው። ጥሩ ሁኔታ ላይ እንደሚገኝ ዶክተሩ ነግሮናል።